እናቷን ኢትዮጵያን ጨከንሽባት ምን ነው ቀኝሽን ረሳሻት እስከ መቼ ድረስ እንዲህ መቀነትሽን ታጠብቂባት ልቦናሽን ታዞሪባት ፈተናዋን ጣሯን ሰቀቀኗን ይበቃል ሳትያት አላንቺ እኮ ማንም የላት ከተዳኛ ወደታለ ከተማው ሁሉናለ እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል እንግዲህ ለሟቾች ነፍስ ይማር ነው እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎች ጨፍጭፈዋል እንግዲህ ያው የምናቀው ነገር ነው ቤተክርስቲያን ተቃጥላለች እንግዲህ ለማንና ቤት እንደሚባል አይታወቅም ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ የሚያይ ፈጣሪ አለ የሚፈርድ ፈጣሪ አለ ማንንም ጽዋውን ሳያወራረድ ማንንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ ስለዚህ ቅጣታቸውን ይቀበላሉ እናምናለን ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው የወገን ሞት መቼ ነው የሚያበቃው መርጧል ቃሽ ትባላለህ ስትናገር አትግደሉን ነው ሌላ አይደለም እንዴ አትግደሉን አትበል የሚባልበት ሀገር ላይ ነው ያለው ልክ አይደለም አሁንም እንላለን አትግደሉን አሁንም እንላለን ወገኖቻችን አታጥቁብን ለዛው ንጹህ አርፎ የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል እዚህ አሁንም ኢትዮጵያን ወገኖቻችንን አትንኩብን አትግደሉብን እባካችሁ ገዳዮች ተራችሁ ደርሶ ትሞታላችሁ ይሄ ሀቅ ነው እዚህ አንዲት ሀገር አለችን ተስማምተን እንኑር የሚሻለን እሱ ነው እስከ መቼ ድረስ እሪ እያለን እስከ መቼ ድረስ እያለቀስን እስከ መቼ ድረስ ነፍስ ይማር እያለን እንኑር አሳዛኝ ነው በእውነት አሁንም ነፍስ ይማር ሌላ ምንም አንልም ተራችን እስኪደርስ ነፍስ ይማር ሰው ከክርስቶስ ጋር የሚኖርበት ቀን ይናፍቃል ይሄኛ ነው በእኛችን ቤተክርስቲያን መከራ ውስጥ ናት በገንዘብ ሰው ይታረዳል በገንዘብ ካህን ይሸጣል እንዴት ነው የምናደርገው በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል ይገደላል እየተሰደድን ነው እኛ እኮ ከቤተክርስቲያን ውስጥ የቆምን ይመስለናል እንጂ ስደተኞች ነን እና አባቶች ልናስብ ይገባል ሁሉ እንደሆነ ያልፋል የበላም እንዳልበላ ይሆናል የለበሰም እንዳልለበሰ ይሆናል ነገ ክርስቶስ ሁሉንም እንደሰጠው ያሰጠዋል ቤተክርስቲያን ውስጥ ሰላም ያስፈልጋል እኔም ብለው ይሄን ነው ክርስቶስ ለቤተክርስቲያን ይዞላት የመጣ ነገር የይቅርታ ደም ዓለም የሚቀድስ ደም ነው ይዞ የመጣው ካህን እጆቹ ይቅርታን ያፈሳል ይቅርታን ያንጠበጥባል ቅዳሴ ላይ እጆቻችን የይቅርታ ደም ተነክረው ወጥተው እንዴት የሰው ደም እናፈሳለን እንዴት እንደበድባለን እንዴት እንሳደባለን እና አሁን ተመልሰን ይሄን ማሰብ አለብን እውነቴን ነው እዚህ ያለነው ካህናት እንኳን ሄደን መታረቅ አለብን ካልሆነ ግን ምዕመናን የኛን ገፈታ ነው እየቀመሱ ያለው ቤተክርስቲያን የኛን ገፈታ የኛን ዕዳ ነው እየጠጣች ያለችው ዘመኖች ሹመቱም ያልፋል ሁሉም ያልፋል ፉክክሩም ያልፋል በዘመድ መታጀቡም ያልፋል የማያልፍ ቀን አለ ክርስቶስ አክብሮና ከዚህ በላይ ምን ያርግልን እየተገደልን እንበዛለን ይሄ ኋላ ቀር የሆነ አስተሳሰብና በየትኛውም ሳይንስና በየትኛውም አካሄድ ብትሄዱ እየተገደሉ መብዛት የሚባል ነገር የለም ቲክቶከር ሆንክ አርቲስት ሆንክ ጋዜጠኛ ሆንክ እግዚአብሔር ጸጋ ሰጥቶ ሰው ላይ ተደራሽ እየሆንክ ስትሰራ የነበርክ በሙሉ በዚህ ሰዓት ያንተ ሚሊየን ቪው እና ያንተ ሚሊየን ፎሎወር ለታረዱት አባቶቻችንና እንደ ግፋፎ እንደ ደመራ እየተቀጣጠለች ላለችው ቤተክርስቲያናችን ድምጽ ካልሆነ ጥንቅር ብሎ ይቀር
እግዚአብሔር ሲሰጥም ሲነጥቅም ያቀበታል። ምንም ቢሆን የተገደሉት አባቶቻችን በእግዚአብሔር ፊት ክብርና ሰማዕትነትን ተቀብሏል። እኔና እናንተ ግን ነገ በየሜዳው በወጣንበት ስንቀር ከዚህች ዓለም ተሰናብተ ስትሄድ በእግዚአብሔር ፊት ትጠየቅበታል። ኦርቶዶክስ ይሆንክ አንገት ላይ ማተብ ያሰርክ በሙሉ ይህንን ቪዲዮ ሼር፣ ኮፒ ሊንክ እያደረግ ለሚመለከታቸው ሰዎች አድርሱ። ይህንን ቪዲዮ ሼር ያላደረገ ክርስቲያን አይደለም። በጎቹ ነን። በተኩሎች እየተበላን ያለነው እረኛ ስላጣን ነው። እስከዚህ ቀን እስከዚህ ሰዓት ድረስ እኔና እናንተ ጋር አልደረሰም እንጂ በአርሲ የሚገኙ ባለማተብ ኦርቶዶክሳውያን በግፍ እየታረዱና እየተገደሉ ይገኛሉ። ለማን አቤት እንበል? ለማን እንጮህ? ማንስ ይሰማናል? አባቶች እኮ ስታስተምሩን ክርስቲያንና ሚስማር በተደበደበ ቁጥር እየጠነከረና እየጠበቀ ይሄዳል ብላችሁን እስካሁን ዝም ብለናል። ምነው የእናንተ ዝምታ በዛ? የመናገርና የመተቸት አቅም ማናችንም የለንም። ስንገደል ስንታረድ ግን ዝም አትበሉ። ለሕፃናት ስጋ የማይመለሱ ከዝቋላ ጀምሮ የአባቶቻችንን ስጋ ቦጭቆ የተከፋፈሉ ነገር ግን ዝምታ ስለሆነ መልሱ ዛሬ ላይ ዋጋ እየከፈልንበት እንገኛለን። ኦርቶዶክሳውያን ድምፅ ሁኑ። እስከ መቼ እንገፋለን? እስከ መቼ እንታረዳለን? እስከ መቼ እንሰቃያለን? እረኛ የሌለው በጎቹ ነን። መምህር ያጣ ሆና ጠረጴዛ ላይ የተቀመጠ ተማሪው ነን። እስከ መቼ? እየፈሰሰ ያለው ውሃ አይደለም ደም ነው፣ ንጹሃን ደም። በዓለም ላይ የምትገኙ ኦርቶዶክሳውያን አደራ ባካችሁን ድምፅ ሁኑ። ሰማዕታት እንጂ ያልቆጥርም ሬሳ አምነው የሞቱትን ስለማንረሳ እንደሚታረድ በግ እንዲሁ ዝም ያልነው ልብሳችንን ሸጠን ሰይፍ እንዳንገዛ ነው። ነባይነ ነባይነ ከመዘይ ነባይነ ኮነ ጮህን ጮህን እንዳልጮህን ተቆጠርን ጮህን ጮህን እንዳልጮህን ተቆጠርን። The people of RC are suffering, innocent Orthodox Christians have been killed, churches have been burned, and families have been displaced. Innocent people are suffering, and their voice deserves to be heard. We stand with the victims and call for justice, protection of human life, religious freedom, and lasting peace. The world must not remain silent. Be voice for the voiceless. Justice for the RC Orthodox Christians who have been murdered.